የግብርና ሴክተር የተሟላ ውጤት የሚያስገኘው የማዳበሪያ ፋብሪካ ኢትዮጵያ ካላት ብቻ ነው። አሊያ በማዳበሪያ ምክንያት ምርታማነት ሊወርድ ይችላል። የማዳበሪያ ፋብሪካ ከተለያዩ ኃይሎች ጋር ስንነጋገር የቆየን ቢሆንም በመጨረሻ የአፍሪካን ልማት የራሱ ልማት አድርጎ የሚያስብ ኢትዮጵያም በተለያዩ አፍሪካ ሀገራት ብዙ ኢንቨስትመንት ያለው የናይጄሪያ ባለሀብት አሊኮ ዳንጎቴ ጋር ድርድር ጨርሰን የጋዙን ምርት ለገበያ መዋል ስንጠብቅ ነበር። በቅርቡ አሊኮ ዳንጎቴም ሲመላለስ የነበረው ለዚሁ ጉዳይ ነው። ይህ ምክር ቤት ከረፍት ሳይመለስ ኢትዮጵያም የማዳበሪያ ፋብሪካ መስራት ትጀምራለች። የማዳበሪያ ፋብሪካ መስራት ትጀምራለች ብቻ ሳይሆን ከ40 ወራት በኋላ ደግሞ ጨርሳ ታስመርቃለች። ለመጀመር ሳይሆን ለመጨረስ ስለምንሰራ ማለት ነው።